የዛሬ ትምህርት በምጥ ለወለዱ ሴቶች ነው። በተለይ ስቲቼ የተፈታ ይመስለኛል ዶክተር፣ ምልክቱ ምንድነው? መቼ ነው በሰርጀሪ መስተካከል ያለበት? የሚሉ ጥያቄዎች ስላሉ እነሱን አብራራለሁ። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። አንዳንድ ሴቶችም አሁን ሆስፒታል ለሕክምና ሲመጡ ከዚህ በፊት ስወልድ ስቲቹ በደንብ የተሰፋ አይመስለኝም፣ ክፍተት ያለው ይመስለኛል ብለው ብዙ ጊዜ ስለሚጨነቁ ምልክቶቹ ምንድናቸው፣ ሕክምናው ምን ይመስላል የሚለውን እናያለን። በመጀመሪያ ኢፒሲዮቶሚ ወይም በተለምዶ ስቲች የሚባለው የሚሰጥበት ምክንያት ምንድነው? አንድ እናት አመጣ ልትወልድ መጨረሻ ላይ ስትደርስ የልጁ ጭንቅላት በሚወጣበት ሰዓት በጣም ጠባብ ከሆነ ፔሪኒየም የምንለው የውጨኛው የማህፀን ክፍል፣ ይሄ ማለት ከውስጥ ያለውን የማህፀን አጥንጥበት ሁሉንም አልፎ ወጥቶ ፔሪኒየም የምንለው የመጨረሻ ክፍል ላይ ሲደርስ ዝም ከተባለ ፔሪኒያል ቲር የሚመጣ ከሆነ፣ ይሄ ማለት ፊንጢጣን 4 ደረጃዎች አሉት። ፔሪኒያል ቲር ግሬድ 4 የምንለው ከፍተኛው እስከ ፊንጢጣ እስከ አንጀት ሊደርስ ይችላል እና ይሄ እስከ ፊስቱላ ችግር ነው የሚፈጥረው እና እንደዚህ ሲሆን ፕሮፊላክቲካል ወይም ፕሪቬንቲቭ ለመከላከል ነው ያንን የምንሰጠው። እንደዛም ተሰጥተው አንዳንዴ ትናንሽ ተጨማሪ ሌሎች ቲር ያደረጉ የተቀደዱ ቦታዎች ሊኖሩ ይችላሉ። ስለዚህ ዋና አላማው ግን አንዳንድ ሴቶች ለምን ይፈሩታል፣ ለምን ይሰጠኛል ስለሚሉ ነው። ስለዚህ ቀድማ ለዚች ሴት ኢፒሲዮቶሚ እንሰጣለን የምንለውን ነገር ልንወስን አንችልም። የልጅ ኪሎ አንዳንዴ ትንሽ ከሆነ 2.5 2.6 ከሆነ የመጀመሪያ እርግዝናም ሆኖ ላይሰጣቸው ይችላል። አንዳንዴ ደግሞ 3ኛም 4ኛቸው ሆኖ በጣም ትልቅ ልጅ ሊሆን መሰጠት ሊያስፈልግ ይችላል። ስለዚህ የልጃችሁ ክብደት፣ የማህፀን የውጨኛ ክፍል ያለው ሳይዝ ነው የሚወስነው። ያው ስንሰጥ ማደንዘዣ ሰጥቶ መሆኑን መሟላት ያለባቸውን ነገሮች ከዚህ በፊት በሌላ ትምህርት ሰጥቼ አውቃለሁ። አሁን ግን ይሄ ነው ምክንያቱ። ከተሰጠ በኋላ በደንብ መሰፋት አለበት። ስንሰፋ አንድ ሌየር ሳይሆን በደንብ 2-3 ሌየር ሆነው ነው። ስለዚህ ከላይ ብቻ አንድ ሳይሆን የሚሰፋው ከስር ያሉት መስል መቀራረብ ያለበት አለ። ቆዳው ለብቻው ነው የሚሰፋው። ስለዚህ አሁን የስቲች መከፈት ወይም ኢፒሲዮቶሚ ዲሂሰንስ እንለዋለን። አንዳንዴ የሚፈጠርበት ምክንያት ምንድነው? 2 አይነት መንገዶች አሉ። አንደኛው ሄማቶማ በትክክል ካልተሰፋ ደም እዛ ውስጥ ከቋጠረ ደም ይቋጥርና ደሙ ሊከፍተው ይችላል፣ በጥሶት ሊከፍተው ይችላል። ይሄ ከቴክኒክም ጋር ተያይዞ ሊሆን ይችላል። የመድማት ችግርም ካለ በደም ያልተያዘ የደም ስር ካለ ውስጥ ሆኖ ደም ስሩ እያፈሰሰ ደም ይጠራቀማል። እዚህ ሄማቶማው ራሱ ደሙ ከውስጥ ገፍቶ ሊበትነው ይችላል። ይቅርታ ቃሉ ሊበት ነው የሚለው ትንሽ ሊከብድ ይችላል፣ ሊከፍተው ይችላል። ሁለተኛው ደግሞ ኢንፌክሽን ነው። ኢንፌክሽን ብዙ ጊዜ የመጀመሪያው 1 ሳምንት ላይ ነው የሚታየው እና ቦታው መቅላት ይጀምራል፣ ማበጥ ይጀምራል፣ ደም የቀላቀለ መግል የቀላቀለ ፈሳሽ መምጣት ይጀምራል። ብዙ ጊዜ ኢፒሲዮቶሚ ያለ ኢንፌክሽን ነው የሚድነው። በጣም ቫስኩላራይዝድ ብዙ የደም ሰፕላይ ያለበት ቦታ ስለሆነ ቶሎ የመዳን እድሉ በጣም ከፍ ያለ ነው። ግን ከፊንጢጣ ሰገራ መውጫ አጠገብም ውስጥ ስለሆነ በተለይ ረጅም ሰዓት አምጣ ብዙ የማህፀን ፒቪ ኤግዛሚኔሽኖች ምኖች ከተሰሩ በአጠቃላይ ለኢንፌክሽን መጋለጥ ሊኖር ይችላል እና እኛ ስንሰራም ያንን ቦታ በደንብ አጽድተን ነው ስቲቹንም ስንቆርጥ ስንሰፋም በደንብ ክሊን አድርገን ነው የሚሆነው። ግን አንዳንዴ አጋጣሚ ኢንፌክሽን ከተከሰተ ያ ቦታ መግሊዝ እና ከፍቶት ራሱ መጀመሪያ ማፍሰስ ሊጀምር ይችላል። ቀጥሎ ቶሎ ካልታየና ካልተያዘ እንደ መግል ፈንድቶ ሊያፈስ ይችላል። ለዚህ ነው አሁን ሁል ጊዜ ከወለዳችሁ በኋላ የመጀመሪያ 6 ሰዓት ላይ ደም መፍሰስ የለም ተብሎ ሩል ኦፍ 6 የሚባል በ6 ሰዓቱ ማህፀን ወደ ቦታው ተመልሷል፣ ወደ ቤት መሄድ ትችላለች ወይ፣ ደም መፍሰስ የለም ወይ የሚለውን እናያለን አይደለ? ግን በወለዳችሁ በሳምንቱ ደግሞ በ6ኛው ቀን ቀጥሎ ደግሞ በሌላ 6 ሳምንት ስንል 45 ቀን ይመጣል። ስለዚህ ለአንድ በምጥ ለወለደች ሴት በመጀመሪያው 6 ሰዓት መታየት አለባት፣ ቀጥሎ በ6ኛው ቀን መታየት አለባት፣ ቀጥሎ በ6 ሳምንት መታየት አለባት። ስለዚህ 6 ሰዓት 6 ቀን 6 ሳምንት። ስለዚህ እነዚህ የመጀመሪያው 6 ሰዓት ደም መፍሰስ አሁን ከቴክኒክ ካሰፋፍ ችግር እንደዛ ቢኖር የመጀመሪያውን 6 ሰዓት ያለበትን ሁኔታ ከሆስፒታልን በሚቀጥለው ቀን ስትወጣ ስቲቹ በደንብ ግጥሞ እንደያዘ ነው፣ ይሄ ደም የረጋ ነገር እንደሌለው ስትወጡ ጎዝ ምን ሲሰፋ አንዳንዴ ፓክ እዛ ውስጥ ይደረግና የሚረሳ ነገር እንዳይኖር ጣታችንን አስገብተን ቼክ አድርገን በደም መሰፋቱን የሚደማ ነገር እንደሌለ ይሄንን ከሆስፒታል ስትወጡ አይተን ማስወጣት አለብን። በ6ኛው ቀን ደግሞ በሳምንቱ ስትመጡ ኢንፌክሽን የለም ቦታው ገጥሟል የሚለውን ማየት አለብን። ቀጥታ 45 ቀን ከሆነ ግን የምትቀጠሩት በመሃል ያንን ኢንፌክሽን መፍጠሩን ምን ላናይ እንችላለን። ስለዚህ ኢንፌክሽን የሚፈጥር ከሆነ ዋናው ቶሎ ኤርሊ ዲቴክት ማድረግና መያዝ ነው።
ቶሎ ከተያዘ የመጀመሪያው ቀላሉ ህክምና ማጽዳት ነው። ስለዚህ ስቲች ላይ ብዙ ጊዜ የምንመክረው የመጀመሪያውን 48 ሰዓት ኮልድ ሲትዝ ባዝ ወይም ቀዝቃዛ እንደ በረዶ ያለው ጋር ብትታጠቡ፣ ከ2 ቀን በኋላ ደግሞ ዋርም ሲትዝ ባዝ ለብ ባለ ውሃ መታጠብ፣ ሽንት ቤት በገባችሁ ቁጥር መታጠብ። አንዳንዴ ጭምድድ ያደረገ ነገር ካለ 10-15 ደቂቃ በመዘፍዘፍ ያርጋችሁ መዘፍዘፍ ይቻላል። ጨው ይጨመራል አይጨመርም የሚለው ካትገት ነው ቪክሪል ነው እየተጠቀምነው የሲውቸር አይነት ይወስነዋል። አንዳንዴ ቪክሪል የሚባለውን ሰማያዊ ክር የሚመስል አለ እና እናንተ እንኳን ስትታጠቡት እየቆየ ሲወድቅ ወይ ሰማያዊ ይሆናል ወይ እንደ ቺንጋ እንደሚባለው እንትን ጅማት የመሰለ አይነት ብራውን የሆነ ከለርም ሊሆን ይችላል እና ስትታጠቡ እየተበጣጠሰ ሊወድቅ ይችላል። ሳብ ስታረጉትም ሊወጣ ይችላል። ስለዚህ ቪክሪል ከሆነ ጨው ላይ ይመከር ይችላል። ብቻ ሐኪማችሁ እንደሰፋበት አይቶ ይሄ በጨው ነው አይደለም የሚለውን ይመክራቸዋል። ኢንፌክሽን ግን አንዴ ከመጣ ጨው እየጨመሩ መታጠብ ብለን ልንመክር እንችላለን። ከዛ ደግሞ አንቲባዮቲክስም ልንጨምር እንችላለን። ያለውን ኢንፌክሽን አይነት አይተን ከስቲቹ ኢፒሶቶሚ ብቻ ነው ወይ ኢንፌክሽን ያጋጠመው፣ የማህፀን የላይኛው ክፍል ልጅ ይዞ የነበረው ኢንዶማዮሜትራይተስ ልልን እንችላለን። አንዳንዴ ከላይ ጀምሮ መግል የመሰለ ፈሳሽ ሊያመጣ ይችላል። ስለዚህ አንቲባዮቲክስ ያስፈልጋል ማለት ነው። ከዛ ግን ብዙ ጊዜ ሂሊንግ ዊዝ ሰከንደሪ ኢንቴንሽን የምንለው አለ። ስቲች በተለይ በኢንፌክሽን ከከፈተ እየተጸዳ በራሱ እንዲገጥም ነው የምናበረታታው። ኢንፌክሽኑ እንዳለ እኛ ዝም ብለን ገጥመን ብንሰፋው ያ ኢንፌክሽን ወደ ውስጥ እየሰፋ ይሄዳል እንጂ ቁስሉ በደንብ አይገጥምም። ስለዚህ ሁሌ ከመሰፋቱ በፊት መጀመሪያ ኢንፌክሽን ጋር የተያዘ ከሆነ ቀስ ብሎ በራሱ ይገጥማል። ብዙ ጊዜ ቫስኩላራይዝድ የሆነ ቦታ ስለሆነ በጣም የመዳን እድሉ ከፍተኛ ነው በደንብ ከተጸዳ። ስለዚህ ሲጸዳ ግን ከላይ ሳይሆን በደንብ በጎዝ ወይ በእጃችሁ በደንብ ከላይ ያለው መግል ደም የቀላቀለው ነገር መነሳት አለ። አንዳንዴ ግን የከፈተው የረጋ ደም አይነት ሄማቶማ ከሆነ እና ምንም ኢንፌክሽን ከሆነ የቴክኒክ ችግር ከሌለ ቶሎ ገጥሞ መሰፋት ይቻላል። በአንደኛው በሁለተኛው ቀን ከሆነ የከፈተው የቴክኒክ ችግር ከሆነ እዛው ተፈቶ ተሰርቶ ይስተካከላል። የኢንፌክሽን ከሆነ ግን ጊዜ ይፈልጋል። አንዳንዴ በጣም እስከ ውስጥ ድረስ ሁሉም ሌየር ከተከፈተ ሆስፒታል መግባት ያስፈልጋል። ነርሶች ሊያጸዱላችሁ ሊያስፈልግ ይችላል። በቀን 2-3 መጸዳት ሊኖርበት ይችላል። ከላይ ሱፐርፊሻሊ ከከፈተ ግን ቤቱ ናችሁ እናንተ እያጸዳችሁ በየሳምንትም እየመጣችሁ ራሱ ከውስጥ እየገጠመ ይመጣል። ስለዚህ ክፍት ሆኖ የመቅረት እድል የለውም። በጣም በራሱ ይገጥማል። ሂሊንግ ዊዝ ሰከንደሪ ኢንቴንሽን በምንለው እየገጠመ ይሄዳል። መቼ ነው ሰርጀሪ የሚያስፈልገው መስራት የሚያስፈልገው የሚባለው? በጣም ብዙ ጋፕ ሆኖ መቀራረብ ካቃተው ያንን ሰፍተን ማገጣጠም ይኖርብናል ማለት ነው። ከዛ ውጭ ግን ሌላ ሰርጀሪ የሚያስፈልጋቸው ፔሪኒያል ቲር የሚባሉት አሁን ግሬድ 3 ግሬድ 4 የምንላቸው አለ። ወደ ፊንጢጣ እስከ ሬክተም እንደዛ ሄዱ ከሆኑ በደንብ እነሱ በሰርጀሪ በደንብ መስተካከል አለባቸው። በተወሰነ ደረጃ ግን አምጦ ከመውለድ የማህፀን መላላት የምንለው አለ። ማህፀን መላላት ጋር ምን ይፈጠራል? ጄኒታል ጋፕ የሚባል አለ። ስለዚህ ማህፀን እንደ ድሮ እንደዚህ ግጥም ብሎ ላይዘጋ ይችላል። የተወሰነ አይነት ክፍተት ሊኖር ይችላል እና ይሄ ፒንክ የመሰለ የውስጥ የቀሉ ፓርቶች እንደዚህ ሆኖ ከውስጥ ሊታዩ ይችላሉ እና አንዳንድ ሴቶች ለሕክምና ሲመጡ ስቲች ከፈተ ብለው የሚያስቡት ልክ ማህፀን እንደ ድሮ ይሄ የውጭ የማህፀን ክፍል ይሄ ቢሆን ያው ፒክቸር ማሳየት ስለማይቻል በእጄ ምሳሌ ልስጣችሁ። እሱ ቢሆን እንደዚህ ግጥም ማለት አይችልም። እንደዚህ ክፍት የሚለው ጄኒታል ጋፕ ይባላል እና ይሄ ኖርማል ነው ማለት ነው። ለሌላም ሴት የሚያጋጥም ነው። ፒንክ ከውስጥ ይኖራል። ይሄ ማህፀን የውስጥ ክፍል ላላ ማለት ደረጃ 1 የምንላቸው ይኖራሉ። ይሄ አምጦ ከመውለድ ከእናትነት ጋር የሚጠበቅ ነው። ስለዚህ የመጨረሻ መልእክት የሚሆነው ተፈጥሮ ምንድነው፣ በሽታ ምንድነው የሚለውን መለየት ያስፈልጋል። ልጅ የምናገኝበት በእናትነት ፕሮሰስ። ስለዚህ ተፈጥሮ ብለን የምንቀበላቸው ነገር አለ እና እናንተም ወደ አዋለዳችሁ ሐኪም ሂዱ፣ ማህፀን ስፔሻሊስት ጋር ሂዱ። ዋት ኢዝ ኖርማል ዋት ኢዝ አብኖርማል የሚለው መለየት አለበት እንጂ ሁሉም ሰው የተወሰኑ ለውጦቹን ስላዩ ኤቭሪቲንግ በሰርጀሪ መሰራት ያለበት ነው ማለት አይደለም። ኬግል ኤክሰርሳይዝ መስራት። ልጅ ስናገኝ በመውለድ ፕሮሰስ ውስጥ ሰውነታችን ተለውጦ የሚያልፈው ነገር አለ። ከመጠኑ አልፎ የዕለት ተዕለት ህይወትን አደጋ ላይ የሚጥል ከሆነ እኛም ወደ ሰርጀሪ እንሄዳለን። ካልሆነ ግን የተወሰኑ ማይነር ለውጦች ተፈጥሮ ብለን የምንቀበላቸው አሉ። አብሮ ከእናትነት ጋር የተወሰኑ ለውጦች እንዳልኳችሁ ጄኒታል ጋፕ ማይነር የሆነ ክፍተት ያለውንም ሁሉም ሴቶች ስቲች ተከፍቷል በቃ ይሄ ሰርጀሪ ነው የሚያስፈልገው ብላችሁ መጨነቅ የለባችሁም። ስፖርቱን ስሩ፣ ከባድ ዕቃ ታንሱ። የሚያባብሱ ነገር ሆድ ድርቀት፣ ሽንት ቤት ረጅም ሰዓት መቀመጥ፣ እነዚህ ነገሮች በማስወገድ ማህፀን መላላቱ እንዳይባባስ በእናንተም በኩል የራሳችሁን ድርሻ ተወጡ።